አንተ ሀብታም ነህ። አዎ አንተ ሀብታም ነህ። እኔ እንደዚህ ስልህ አንተ ግግም ብለህ አይ አይደለሁም ካልክ እኔ እንደ እምነቴ ይሁንልህ ነው የምልህ። ሀብት ስናስብ ብዙ ጊዜ ሮጠን ገንዘብ፣ ቤት፣ መኪና ምናምን ላይ ነው የምናተኩረው። ግን ሌላ ልብ ያላልነው ሀብት አለን። ለማንኛውም ሰው እኩል የተሰጠ 24 ሰዓት አለን። እያንዳንዳችን 24 ሰዓት አለን በቀን ውስጥ። የኛን ለውጥ የሚወስነው ይህንን ሰዓታችንን እንዴት እየተጠቀምንበት እንዳለ የሚያሳየው የህይወት ምልልሳችን ነው። የኛ ለውጥ የሚጀምረው ከዛ ነው። ሰው በቃ ብዙ ጊዜ ስለ ገንዘብ ነው የሚያስበው። ገንዘብ ለውጥ ግን ከገንዘብ አይጀምርም። ለውጥ ልምምድን ከመቀየር ይጀምራል። ለምሳሌ በ24 ሰዓት ውስጥ አንተ ምንድነው የምታደርገው? ኢትዮጵያ ውስጥ በቀን 8 ሰዓት የሚሰራ ሰው በባትሪ ተፈልጎ አይገኝም የትም። ነገር ግን ያለው 24 ሰዓት ነው። 8 ሰዓት እረፍት ነው። 8 ሰዓት ደግሞ ስራ ነው። 8 ሰዓት ፍሪ ነው። በዛ ፍሪ ሰዓት አንተ ምን እያደረግክ ነው? አዲስ ትምህርት እየተማርክ ነው? አዲስ ክህሎት እያዳበርክ ነው ወይስ በሶሻል ሚዲያ በማይጠቅሙ በማይመለከተህ ነገር እየገባ ነው ጊዜን በከንቱ የምታሳልፈው? አየህ፣ ያንን ነገር እጅህ ላይ ያለውን ሀብት ሰዓትህን በአግባቡ ማስተዳደርና መጠቀም ሳትችል ለውጥ የሚባል ነገር የለም። ለምሳሌ ቀላል ነገር፣ አንተ ስለ ለውጥ ሲታሰብ ገንዘብ የለኝም፣ ዘመድ የለኝም፣ ስራ የለኝም ትላለህ። ግን ማድረግ የምትችለውን ነገር አታደርግም። ለምሳሌ አንተ ሻወር አትወስድም። ለምንድን ነው ሻወር ማትወስደው? ውሃ ስለሌለ ነው? አይደለም። አንተ ሻወር የመውሰድ ልማድ ስለሌለህና ሰነፍ ስለሆንክ ነው። ለምሳሌ ሻወር ያለ መውሰድን ልማድ ሻወር በመውሰድ ልማድ መቀየር ትችላለህ። ለውጥ ከዚህ ይጀምራል ማለት ነው። ሌላው ውሃ አትጠጣም። ውሃ ጠጡ ይባላል። በቀን ማንኛውም ሰው 8 ብርጭቆ ውሃ መጠጣት በቃ ለጤና ተስማሚ ነው፣ ትክክለኛ ነገር ነው ተብሎ በየጊዜው ይነገራል፣ ይመከራል። አንተ ውሃ አትጠጣም። ውሃ ስለጠፋ ነው። እስኪ የምትሸናውን ሽንት ኤው እስኪ ኦማር ዘይት እኮ ነው የሚመስለው። እስኪ እሱን ቀይረው። እስኪ ውሃ ብትጠጣ በቃ ኩላሊት አሁን ለምሳሌ እየተሰቃየ ነው። አንተ 1 ብርጭቆ እንኳን በቀን አትጠጣም። እና ውሃ ብትጠጣ ጤንነትህ ይስተካከላል እና በቃ ሽንትህን ራሱ ይቀየራል ማለት ነው። እስኪ መጀመሪያ ሽንትህን ቀይረው። እስኪ ፏ ያለ በቃ ነጭ ሽንት ለምን አሸናም? ውሃ እየጠጣ ማለት ነው። ለውጥ ከዚህ ይጀምራል። ልማድህን እስካልቀየርክ ድረስ ብዙ ጊዜ ስለ ፐርሰናል ዲቨሎፕመንት ስለ ለውጥ ምናምን ሲወራ ሰው ገንዘብ ላይ ሮጦ ይንጠለጠላል። አንተ አኗኗርህን አስተካክል። መጀመሪያ ወክ አድርግ። ወክ ለማድረግ 2 እግሮች በቂ ናቸው። አንተ ከተቀመጥክበት አትንቀሳቀስ። ለውጥ ከዛ ይጀምራል። ራስን ጤናን ከመጠበቅ ይጀምራል። ወክ ከማድረግ ይጀምራል። ውሃ ከመጠጣት ይጀምራል። ሻወር ከመውሰድ ይጀምራል። በሳምንት ስንት ሻወር ትወስዳለህ? ውሃ በቀን ስንት ብርጭቆ ትጠጣለህ? አካላዊ እንቅስቃሴ በሳምንት ስንት ቀን ትሰራለህ? አየህ፣ ትለወጣለህ። ሀብታም ነህ ስንል መጀመር ያለብህ ከዚህ ነው። እነዚህን ነገሮች መለወጥ ካልቻልክ ሌላ ነገር ትለውጣለህ ተብሎ አይጠበቅም። እነዚህ ማድረግ ከጀመርክ ግን ኃላፊነትህን መወጣት ጀምረሃል። ራስን መጠበቅ ጀምረሃል። ከዛ ለአንተ ሌላው ነገር ቀላል ነው። ሰላም ይብዛ።